ይታሉ ያው ወዴት ነው? ላስቆማችሁ ማለት ለምን ማለት እሱ ስንት ነገር እንዳደረገ ረሳው እንዴ? ቢሆንም ከሷ ጋር የሚያገናኘው ነገር የለውም። ያዳጅላቱን እንጂ ፍቅረኛ ሊደፍራት ነበር እኮ። የሆነ ልክ ያልሆነ ነገር ያለ ይመስለኛል። ማለት እሱም በራሴ መንገድ ሳጣራ ነግረሃለሁ። አሁን እንሂድ ማለት ትተናቸው እና መቼም ይዘናቸው እንሂድ። ሂድ አንተ፣ እኔ አልሄድም። ማለት ምን ልታደርግ? እሱ አይመለከትህም። ሂድ በቃ አንተ። አቤል አብረሄ ነው የምትሄደው? ገባህ? ካልሄድኩስ? ቆይ እኔ እየተውኩት አንተ ምን ቤት ነህ? ወይስ ሌላ ነገር አለ? ናቲ አይምሮውን ተጠቀም እንጂ አሁን ከዚህ አብረው ካልሄድክ ይባንንብሃል። እነሱን ተመልሰክ ታገኛቸዋለህ። እሺ እንሂድ። እኔ ምን አገባኝ? እኔ እንኳን ከጀመርኩ ዛሬ ብዙ ምነግርሽ ነገር ስላለኝ ቶሎ አልጨርስም። አንቺ ቅደሚ። እሺ ካልክ። አይዞሽ ዜሜ፣ አሁን ትክክለኛውን አንጓራጓሪ የምታገኝበት ጊዜ ሆኗል። በቃ ሂድ አንተ፣ እኔም ወደ ስራ ልሂድ። እሺ አቤላ። ወይ ለእኔ ብለህ እንደሆነ አውቃለሁ፣ ግን ተዋቸው እሺ። አንተ ካልክሽ። በቃ በኋላ እንደዋወላለን። አብሽሬ። ናታ። ወይ ምን? እሺ ምን ተፈጥሮ ነው ፊትክን የጣልከው? ኧረ ምንም፣ ዝም ብዬ ነው። እንዴ ናታ፣ እያለቀስክ ነው እንዴ? ምንድነው መቀባጥረው? እኔ ናቲ ነኝ ማለቅሰው? ምን ሆነ ነው? ንገረኝ። ይዙ ህይወቴ ምን ሆነች? የእሱ እቅፍ ውስጥ ገብታ ነበር። ምን? ተገናኙ? በቃ ሁሉንም ነገር ሞከርኩኝ፣ ግን ተሸነፍኩ። ናቲ፣ አንተ በቀላሉ እንደምትሸነፍ ሰው ነህ? እሺ ከዚህ በላይ ምን ላድርግ? ይዛና ንገረኝ እስቲ። ያሌስትሮ ከኔ በላይ ያፈቅራታል? ንገረኛ። አያፈቅራትም። እና ለምን እኔ ትታይደች? ለምን እኔ ይሄን ያልክፉ ሰው ነኝ? አንተ ክፉ አይደለህም፣ ደግሞ የትም አትሄድም፣ እመነኝ። እኔ እኮ እሷን ማጣት ነው ክፉ ያደረገኝ።
ድካሜ ካጠዋት እኮ ሰው አልሆንም ሚዛና። እሺ ምን ላድርግ? መተንፈስ እያቃተኝ እኮ ነው። በእናትህ ተረጋጋ ናታ። አቤኒ እውነት እንደዛ አይነት ሰው ነው? የሆነ ልክ ያልሆነ ነገርም አለ። ሄሎ ኖሃ፣ እንዴት ነሽ? አለሁልህ። የት ሆነሽ ነው? ወጣ ብዬ። ምን ነው? ፈልጌሽ ነበር። ለምን? በሰላም? ፍቅረኛ አይደለሽ እንዴ? በፈለኩ ጊዜ ላገኝሽ አልችልም? አረ ትችላለህ። እንዲሁ ደህንነትህን ለማወቅ ነው። ደህና ነኝ። እንዲሁ ፈልጌሽ ነው። እሺ በቃ ወደ ሰፈር ስደርስ ደውልልሃለሁ። እሺ። እቺ ደግሞ ምን ፈልጋ ነው? ካብራት እስቲ። ናቲ? ኢዛና ነኝ ኖሃ። ዛሬ ናቲ ትንሽ ጥሩ ሙድ ውስጥ አይደለም። ምን ተፈጥሮ ነው? እሱም በኋላ እናወራለን። አሁን በሰላም ነው የደወልሽው? አረ ምን ሰላም አለ? ይሄ ያዳ ነው ምናምን የሚሉት ካላገኘሁሽ እያለ ነው። ምን? ቆይ እስቲ አንዴ። ናታ ኖሃ ያዳ ላግኝሽ እያለኝ ነው እያለች ነው። አቡን ያላውቅም። ደስ እንዳላታርቅ። ሄሎ ኖሃ፣ አግኙና ምን እንደሚፈልግ አጣሪ። ደግሞ እንዳዘላብጂ። እሺ። ናቲ ምን ሆነ ነው? ከመቼ ጀምሮ ነው እንዲህ ልፍስፍስ የሆንከው? ዛሬማ ከበደኝ ውለታሽ በዛና ጨመረብኝ ፍቅሬም በዓይኔ ያየውሽና ያመነውን ክዶ ደም እያስለቀሰ ሄዶ ቀረ እንጂ ማንስ ተመለሰ። አድማሱን አሳብራ ብትሄድም አቋርጣ መታችኝ ፈትና መውጫ መግቢያ ሳጣ ምትክ የሌለውን ፍቅሯን አስበልጣ እና በሰላም ነው ዛሬ እንደዚህ አጣድፈ የጠራኝ? ካንቺ አንዳንድ ነገር ማወቅ ፈልጌ ነው። አንዳንድ ነገር ማለት? እኔና አንቺ ለመጀመሪያ ጊዜ የት ነው የተዋወቅነው? የት ነው ማለት? ጥያቄ ግልጽ አይደለም ነው? ግን ለምን ጠየከኝ ብዬ ነው። ማወቅ ፈልጌ ነው። ምን ነው አልችልም? አረ ትችላለህ እኮ ንገሪኛ። እዛ ሊስትሮ ቦታ። ሊስትሮ ቦታ ምን? ጫማ ላሰፋ ስመጣ አየኸኝ፣ ወደድከኝ። ከዛ የፍቅር ጥያቄ አቀረብክልኝ። ከዛ እስከ አንዳንድ ሻልሽኝ? አይ መጀመሪያ እንኳን ይሻላልኩም፣ ግን ከዛን አንድ ቀን አቤኔና ጓደኞቹ ሲያስቸግሩኝ ጓስ ትልባቸው ልቤን ወሰድከው። ይሁን እስቲ። እንዲህ በቀላሉማ ህይወቴን እንዲወስዳት አላረግም። ይሄ ነው እኔ ማውቀው ናቲ። ኢዛና የሆነ ነገር መፍጠር አለብን። አንተ ብቻ እንዲህ እናርግ በለኝ። ቆይ ላስብ እስቲ። እሺ አቤኒ ምን አይነት ሰው ነው?
ምን አይነት ሰው እንደሆነ ባይነህ ያየኸው? እውነት ያየሁት ነገር እውነት ነበር ማለት? እሺ እሱን ተይው። ናቲ ምን አይነት ሰው ነው? ናቲ ደግሞ ማን ነው? ናቲን አታውቂውም? ኧረ እኔ ናቲ የሚባል ሰው አላውቅም። እሺ አቤልና ኢዮብ ምን አይነት ሰዎች ናቸው? እነሱማ ጥሩ ልጆች ናቸው። ቆይ ዛሬ ለምንድን ነው እንደ ፖሊስ የምመረምረኝ? አይ እንዲሁ ግልጽ ያልሆነልኝ ነገር ስላለ ነው። በቃ በኋላ እንገናኛለን። ቻው። ምን አሰብክ? ምንም ማሰብ አልቻልኩም ሚዛና። ቤት ሄጄ ትንሽ ልረፍና በኋላ እደውልልሃለሁ። ፒስ። እሺ ረፍት አድርገህ ደውልልኝ። ደግሞ አትጨናነቅ በቃ። እሺ ዜሜ ወይ ናፈቅሽኝ እኮ። ልምጣ? አንዴ ነይልኝ እስቲ። በቃ ከ30 ደቂቃ በኋላ እመጣለሁ። የክንዴ ላይ ስር ሙቀቱ አልበረደ አፍታል ሞላው እጅሽ ከጄ ከወረደ ስትለይ በሰዓታት እምራብሽ በቅጽበታት እንዴት ልሁን ምትናፍቂ አሁን ባሁን እንዴት ልሁን ምትናፍቂ አሁን ባሁን ሰሚኝ ደሞ ማማዬ ፐሪቲ በሪ ላንቺ ሰደ ራሴ መረሽ ያኔ ቆንጆ። ምን አባክ ፈለክ ደግሞ? ትላንትና እኮ የከንፈሬን ቨርጂኒቲ ገጮሽ እና ልመልስልክ? ደስ ይለኛል። ተው እንጂ ደነዝ። አንቺ ግን እንደወደድሽኝ እኮ ያስታውቅብሻል። ለምን እሺ አትይኝም? እሺ እባክህ። እንዴት ልግደለው ብዬ እያሰብኩ እንደሆነ ሳያስታውቅም። አንቺ ግን የአእምሮ ችግር አለብሽ እንዴ? ሁሌ መግደል። አንዳንዴ እስኪ ስለ ፍቅር አስቢ። ማለት ነበረ አስኮናኝ። ኖሃ የሆነ ነገርማ እየደበቀች ነው። ግን ምንድነው እሱ? እንዴት ላጣራ? አቤልም የሚያደርገው ነገር ትንሽ ወጣ ያለ ነው። የሆነ ልክ ያልሆነ ነገርማ አለ። በራሴ መንገድ ማጣራት አለብኝ። ዜሜ ወዬ ቆየሽብኝ እኮ። እየመጣው ነው።
አሁን እየናፈቅኝ አንተ ጋር እስከምደርስ እንዴት እንደቸኮልኩ ብታይ። ሄሎ ዜሜ፣ ሄሎ። ወይኔ ዜሜን